ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናችንን ይባርክልን። እዚህ ቁጭ በሉ። አምላካችን ቸርነቱን ስራ ይስራልን። ዝማሬ መላእክት ያሰማልን። በቀጣይነት ታዳጊያን መዝሙር ያቀርቡልናል። እነሱ ዝማሬውን እያቀረቡልን በመካከላችሁ የዕለተ ሰንበት ምጽዋት ይኖራል። ተሳታፊዎች ምጽዋቱን ያዙ። አምላካችን እግዚአብሔር ከሁላችን ጋር ይሁን። አሁን ደግሞ ታዳጊያን ዝማሬ ያቀርቡልናል። በክርስቶስ ናቸው።
ላንቺ ምስጋና አላገኘሁም። ልቤ ሲያበቀል የኃጢአት አረም ውስጤ ሲሸት አልተወቸኝም። ከቤተ መቅደስ እጇን ዘርግታ ትጠራኛለች መከታ። ለኔስ ልዩ ነሽ ድንግል ማርያም፣ ለኔስ ልዩ ነሽ እመብርሃን። ፈልጌ 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 ላንቺ ምስጋና አላገኘሁም። ላንቺ ምስጋና አላገኘሁም። የሆዴን ሐዘን የልቤን ምስጢር እነግርሻለሁ አንድም ሳይቀር። የምትሸሽጊ የልቤን ኃጢአት ለኔስ ልዩ ነሽ ድንግል አዛኝት። ለኔስ ልዩ ነሽ ድንግል ማርያም፣ ለኔስ ልዩ ነሽ መብርሃን። ፈልጌ 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 ላንቺ ምስጋና አላገኘሁም። ላንቺ ምስጋና አላገኘሁም። ጣዕሙ ልዩ ነው ከአንቺ ጋር መኖር። ድንግልን ጊዜ መቼም አላድር። ወደ
ድንግል ማርያም እናት ሆነች ለሚስት ይሁነሽ ድንግል ማርያም ለሚስት ይሁነሽ በብርሃን ፈልጌ 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 ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም ባዘን ስሰበር ማንን እጠራለሁ ውስጤ ሲያየማ ለማን እነግራለሁ ከኃጢአት ደም ንጹሕ መሆኛዬ አንቺ ነሽ ለኔ የኔስ መጽናኛዬ ለኔስ ልዩ ነሽ ድንግል ማርያም ለኔስ ልዩ ነሽ በብርሃን ፈልጌ 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 ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም በተመስጦ በጣም አንድ ዓመት ሮዛና ያኔት በእውነት በጣም ጎበዝ ተማሪዎች ናቸው። ጥሩ ቤተክርስቲያን ልጆች ናቸው። በዚህ ቤተክርስቲያን ተኮትኩተው አድገው ዛሬ በምስጋና እግዚአብሔር ውስጥ ቀርበዋል። ዓለማዊ ትምህርታቸው በጣም ጎበዝ ተማሪዎች ናቸው። በጣም ይዋደዱ ደግሞ ጓደኛ ማቶች ተማሪዎች ናቸው። እስቲ እግዚአብሔርን አመስግኑላቸው። እግዚአብሔር አምላክ ልቦናቸውን አይቀይርባቸው። በሃይማኖት በግማን ጸንተው ቅድስት ቤተክርስቲያን እያገለገሉ እንዲኖሩ አምላካችን እግዚአብሔር ይርዳቸው። ዝማሬ መላእክትን ያሰማልን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ከዚህ በመቀጠል ቀጣይ የሚሄደው ዕለቱን በተመለከተ አጠር ያለ ትምህርትና እንደዚህ በመቀጠልም የህንፃ ቤተክርስቲያናችን ግንባታ በምን ሁኔታ ላይ እንዳለ መምህራችን ሊቀ መምህራን ዮሐንስ ገለጻ ያደርግልናል። አብዛኛውን ሰዓቱን ህንፃ ቤተክርስቲያኑን በተመለከተ ማብራሪያ የሚሰጥበት ይሆናል። ዕለቱን በተመለከተ ዳሰሳ ያደርጋል። ወደ 3 ወር በስመ አብ ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደቂቃ ሁላችሁም ከቃሉ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መላከ ሰላም ቀሲስ ሶሎሞን የቤተ ክርስቲያናችን አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣
እግዚአብሔር የሚወዳችሁ እግዚአብሔር የምትወዱ የክርስቶስ ቤተሰቦች አባቶች፣ እናቶች፣ ወንድሞችና እህቶች በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? አምላካችን እግዚአብሔር ለኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በምህረቱ በቸርነቱ ለዚህ ዕለት ስላደረሰን ለስም አጠራሩ ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም ለአማላጅነቷ ስለ ቃል ኪዳኗ ክብር ምስጋና ይግባት። ባለው ጥቂት ሰዓት ዛሬ የተነበበው የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ ስንት? እስከ 30 ነው የተነበበው። ይሄ የወንጌል ክፍል የሰራተኛ ወንጌል ይባላል። ለምን ይባላል? መልሱልኝ። ለምን ይባላል? የሰራተኛ ወንጌል የታማኝ አገልጋይና የሰነፍ አገልጋይ ነው። በጣም ጥሩ ምሳሌ ነው። ይሄ ለህይወታችን ለተሰማራንበት ኃላፊነት በቤት ውስጥ ላለን ኃላፊነት ራሱ ትዳር ለምሳሌ አገልግሎት ነው ራሱ ታማኝ መሆን ነው ለጓደኛው፣ ድጋሚ ደግሞ ለቃል ኪዳኑ ታማኝ መሆን ነው። ለስራ ቦታችሁ ሊሆን ይችላል፣ ለጓደኝነታችሁ ሊሆን ይችላል፣ ለአገልግሎታችሁ ሊሆን ይችላል፣ በአጠቃላይ ለመንፈሳዊ ህይወታችሁ ሊሆን ይችላል። ታማኝነት ምንድን ነው? ወሳኝ ነው አይደል? ጥንካሬ ወሳኝነት አለው አይደል? በጣም አበክራችሁ ከሰራችሁ፣ በረከታችሁ ከሰራችሁ፣ ጠንክራችሁ ከሰራችሁ አለቃችሁ ይሸልማችኋል አይደል? በመንፈሳዊ ህይወትም እንድንጾም እንድንጸልይ በምድራዊ ዓለም በምድራዊ ህይወት ውስጥ ስንኖር የሚገባንን ማናቸውንም ነገሮች እንድናከናውን በአግባቡ እግዚአብሔር ፈቅዶልናል። እነዛን ከተወጣን አደራችንን በአግባቡ ካስረከብን እግዚአብሔር ሲመጣ ታማኝ አገልጋዮች እንሆናለን ማለት ነው። ስለዚህ የግድ የተነበበውን ወንጌል ብቻ አይደለም የምንመለከተው። ለአንዱ 5 ፍሬ ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። ያተረፈውን በጎ ባሪያ ነው፣ ያኛውን ደግሞ ሰነፍ ሐኬተኛ አለው ይላል። ይሄ ምሳሌ ነው ባጭሩ። እንደ ምሳሌ የምንነጋገርበት የትምህርት ርዕስ የሚሆነው መኑ ውእቱ ገብርኄር ወገብረ ምእመን ዘበውሁድ ምእመነ ኮንከ ይላል። ቅዱስ ያሬድን ይሄንን በዝማሬው በዛሬው ዕለት አስቀምጦታል። መኑ ውእቱ ገብርኄር ወገብረ ምእመን ዲበ ብዙኅ እሰይመከ ውስተ ፍስሓሁ ለእግዚእከ ይላል። በጣም ደስ የሚል ቃል ነው በእውነቱ ከሆነ ከቃሉ ጋር ሊናችሁን ብትሰበስቡ ደስ ይለኛል። ውስተ ፍስሓሁ ለእግዚእከ ወደ ጌታ ደስታ ግባ ነው የሚለው። የኛ ዓላማችን ምንድን ነው? ወደ ጌታ ደስታ ለመግባት አይደለም? የምትጾሙት፣ የምትጸልዩት፣ የምትሰጡት፣ የምታስቀድሱት፣ የምትሰግዱት፣ የምትወጡት፣ የምትወርዱት ምን ለመሆኑ ምን ለማሰብ? በስራ ቦታ ላይ ብንሰራ ገንዘብ አግኝተን በገንዘቡ በልተን ጠጥተን ቤት ገዝተን መኪና ምናምን ምድራዊ ምኞትን ለማሳካት ሊሆን ይችላል። በመንፈሳዊ ዓለም ውስጥ የተሰየምንበት የሥራ ክፍል አለ። ያ ጾም ነው፣ ጸሎት ነው፣ ምጽዋት ነው፣ ስግደት ነው፣ ታማኝነት ነው። ከሀስከፈ ነው በቃ በመንፈሳዊ ህይወት ውስጥ ያንን ከተወጣን ምንድነው የሚለው ቅዱስ ያሬድ ሲናገር፣ ወንጌሉ ሲናገር ውስተ ፍስሓሁ ለእግዚእከ ወደ ጌታ ደስታ ግባ ይላል። ወደ ጌታ ምን ወደ ጌታ ምን የጌታ የሰው ልጅ ከሞተ በኋላ የሚገባበት ህይወት በታማኝነት ካለፈ ያ ህይወት የደስታ ህይወት ነው ማለት የደስታ ህይወት። ሐዘን በዚያ ነው። ሐዘን በዚያ ነው። ዛሬ ከተደሰታችሁ ነገ ልታልፉ ትችላላችሁ። ጠዋት ካዘናችሁ ከሰዓት ልትስቁ ትችላላችሁ። አሁን ከጠገባችሁ በኋላ ሊወርባችሁ ይችላል። ያ ግን ከገቡ መውጣት ካገኙ ማጣት ከተደሰቱ ተመልሶ ማዘን የሌለበት ውስተ ፍስሓሁ ለእግዚእከ ወደ ጌታ ደስታ ግባ። ያ ታማኝነት ታማኝ ባሪያ በቃ በገንዘቡ ታማኝ ሆነ፣ በህይወቱ ታማኝ ሆነ፣ በኑሮው ታማኝ ሆነ፣ በትዳሩ ታማኝ ሆነ፣ በአገልግሎቱ ታማኝ ሆነ፣ በክርስትና ህይወቱ ታማኝ ሆነ፣ በመንፈሳዊነቱ ታማኝ ሆነ፣ በልጅ አስተዳደግ ህይወቱ ታማኝ ሆነ። ውስተ ፍስሓሁ ለእግዚእከ ወደ ጌታ ደስታ ግባ። ወደ ማን ደስታ? ምንድነው ምኞታችሁ? እናት ምንድነው ምኞታችሁ? ምን ለመሆን ነው? ወደ ጌታችሁ ደስታ ምን ለማድረግ ነው? ለመግባት ደግሞ እንሞታለን። ሞተን ነው የምንገባው። ሞት ማለት መሸጋገሪያ መንገድ ነው ወገኖች።
መሸጋገሪያ መንገድ ወደ ጌታ ደስታ ለመግባት እስከነ ስጋችን እየተቀረፈፍን አንገባ። ስጋ ወደ አፈር ይመለሳል። አፈር ነህና ወደ ትሄዳለህ ብሏል። ወደ አፈር ትመለሳለህ። ስጋ ይሄ ስጋ እቺ ስጋን የምታንቀሳቅሰው ሞተሯን ነፍስ ሲበድል፣ ሲጠጣ፣ ሲሰክር፣ ሲቅም፣ ሲያጨስ፣ ሲጣላ፣ ሲያመነዝር የትም የከረመው ግን ወደ ውጭ ወዳለው ጣሉት። በዛ ድረስ ማፋጨት ይሆናል ይላል የማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ታገኙታላችሁ። ግባ በሕይወታችን ውስጥ ታማኝ አገልጋዮች ሆነን እንድንቀጥል አምላካችን እግዚአብሔር ይርዳል። አሜን። ከቃሉ ጋር አምላካችን እግዚአብሔር ይርዳል። አሜን። ባለው ገንዘቡ ላይ የሚሾመው ቸር፣ ታማኝ፣ በጎ አገልጋይ ማን ነው? ማን ነው በገንዘቡ ላይ ታማኝ የሆነ? በሕይወቱ ላይ በኑሮው ላይ ታማኝ የሆነ ማን ነው? ባለው ገንዘቡ ላይ የሚሾመው ቸር አገልጋይ ማን ነው? የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ድረስ እናገኘዋለን። ይሄንን ቃል ጌታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ ይነግራል። ይህንን ቃል ወስዶ ቅዱስ ያሬድ በከመይቤ ማቴዎስ ወንጌል ብሎ መልሶ ዘምሮታል። የዛሬው ሰንበት የአገልጋዮች ሰንበት ይባላል። ምን ይባላል? ገብርኄር ይባላል። ምን ይባላል? ስድስተኛ የዐቢይ ጾም ሰንበት ምን ይባላል? ገብርኄር ማለት ታማኝ አገልጋይ ማለት ነው። ታማኝ ባሪያ ማለት ነው። በጎ አገልጋይ ማለት ነው። በጎ አገልጋይ ማለት ነው። በዚህ ዕለት የቤተክርስቲያናችን ሊቃውንት ዕለቱን በዚህ ሰይመው በበጎ አገልግሎት እንድናገለግል፣ በገንዘባችን እንድናገለግል፣ በመንፈሳዊ ሕይወታችን እንድናገለግል፣ እንድንዘምር፣ እንድንቀድስ፣ እንድናስተምር፣ እንድንሰብክ፣ እንድንጸልይ በተሰጠን መክሊት እንድናገለግል እግዚአብሔር ዕለቱን የአገልግሎት ቀን አድርጎታል። ይህ ማለት በ365 ቀናት ውስጥ አገልግሎት አያስፈልገንም ማለት አይደለም። ሁልጊዜ አገልግሎት ከኛ ይጠበቃል። ግን ይህንን መታሰቢያ ሆኖ በዕለቱ ተቀምጦልናል። ልብ በሉ፣ ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ ነው። መጀመሪያ በኋላ ላይ ግን ለሁላችንም ለሕዝበ ክርስቲያን ነው። ባለው በገንዘቡ ላይ የሚሾመው በጎ አገልጋይ፣ ታማኝ አገልጋይ ባሪያ ማን ነው ብሎ የተነገረው ለእኛ ነው። የተነገረበት ምክንያት ሰዎች ታማኝና ጠቃሚ አገልጋዮች እንዲሆኑ ይህ ቃል የተነገረ ሰዎች ምን እንዲሆኑ ነው? ታማኝና ተናገሩ እስቲ። ታማኝና ድምጻችሁን ታማኝና ጠቃሚ አገልጋዮች እንዲሆኑ ነው። ምን ማለት ነው? ታማኝና ጠቃሚ አገልጋይ መሆን ማለት የማይጠቅም አገልጋይ አለ ማለት ነው? አዎ፣ የማይጠቅም አገልጋይ ይኖራል። የሚያለምጥ ማለት ነው። የሚተኛ ማለት ነው። የታዘዘውን በአግባቡ የማይሰራ ማለት ነው። ሀኬተኛ ማለት ነው። ስለዚህ ይህንን ቃል የምንነጋገረው በዛሬው ዕለት ምንድን ነው? ታማኝና ጠቃሚ አገልጋዮች እንድንሆን ቤተክርስቲያናችን ይህንን ዕለት ታስተምራለች። ታማኝ ናችሁ በኑሯችሁ፣ በስራችሁ፣ በትዳራችሁ። ሚስቶች ለባሎቻችሁ፣ ባሎች ለሚስቶቻችሁ ታማኞች ናችሁ? ታማኞች ናችሁ? ይህን ጥያቄ በሕይወታችን ውስጥ እንድንጠይቅ ነው። ይህን ጥያቄ የራሳችንን እንድንጠይቅ ወገኖች፣ ታማኝና ጠቃሚ አገልጋዮች እንዲሆኑ የተሰጠንን ኃላፊነት በታማኝነት እንድንወጣ የተሰጠንን ከኔ ጋር ናቸው? የተሰጠንን ምን እንድናደርግ በታማኝነት እንድንወጣ ጌታ በሚመለስበት ጊዜ ማለት በዳግም ምጽአቱ ሲመጣ ታማኝነታችንን በአግባቡ አረጋግጠን ውስተ ፍስሐ ለእግዚእ እንድንባል ወደ ጌታ ደስታ ግባ እንድንባል ይሄ ትምህርት በዛሬው ዕለት ተቀምጦልናል። የትምህርቱ ዋና መልእክት ሶስት ነገሮችን የያዘ ነው። የትምህርቱ ዋና መልእክት የዛሬው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ድረስ ያለው የምጠቅሳቸው ዋና መልእክት ይሆናል። አንደኛው መልእክት እግዚአብሔር ሁሉን ነገር አደራ እንደሰጠን ማስገንዘብ መቻል። ልጆች ሰጥቶናል አይደለም? ልጆችን በአግባቡ እንድንጠብቅ ማን አደራ ሰጥቶናል? ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች ናቸው። በአግባቡ በሃይማኖት እንዲያድጉ እግዚአብሔር አደራ ሰጥቶናል። እግዚአብሔር የሰጠንን አደራ በአግባቡ እንድንወጣ። ገንዘብን የሚሰጠን ማን ነው? እግዚአብሔር የሰጠንን ገንዘብ በአግባቡ ስራ ላይ እንድናውልበት፣ እንድንዘሙትበት፣ እንድንጨፍርበት፣ እንድንጠጣበት፣ ተንኮል እንድንሰራበት አይደለም። እንድንበላበት፣ እንድንጠጣበት ተፈቅዷል። በመጠኑ የተራበ እንድናበላበት ተፈቅዷል። የተጠማ እንድናጠጣበት፣ የታረዘ እንድናለብስበት፣ የተራበ እንድናጎርስበት፣ ቤተክርስቲያን እንድናሰራበት ተፈቅዷል። ስለዚህ ታማኝነትና ጠቃሚነትን ለማረጋገጥ
ጌታ ይህንን ትምህርት አስተምሮ በዚህ ይህንን ትምህርት አደራ እንደሰጠን ማስገንዘብ ነው። የተሰጠንን መክሊት ማሳደግ እንጂ መቅበር እንደማይገባ የተሰጠንን መክሊት በልጅቱላችሁ የተኛችሁ የተሰጠንን መክሊት ማሳደግ እንጂ መቅበር እንደማይገባ ለማስረዳት ልብ በሉ። ባለ 5 የተቀበለው ስንት አተረፈ? ባለ 2 የተቀበለው ስንት አተረፈ? ምን ተማሩ? እነዛ ወደ ጌታ ደስታ ግቡ ተባሉ። ባለ 1 የተቀበለው ግን ምን አደረገ? መክሊቱን ምን አደረገ? ቀበረ። የትምህርታችን ትልቁ መልእክት ምንድነው? በተሰጠን መክሊት እንድናተርፍ እንጂ እንድንወድቅበት አይደለም። ያ ባለ 1 ወደቀ። ጌታው ሲመጣ ሂድ አንተ መጥፎ ባሪያ ጥርስ ማፍጠት ወዳለበት ይግባ። በቃ እያዘነ ገባ። የጌታ ቃል ይታበላል አይታበልም? ገባ። ወገኖች ይሄ የሚያስተምረን ለሁላችንም መክሊት ተሰጥቶን መክሊታችንን እንዳንቀበል፣ መክሊታችንን እንዳትቀበሉ። ለመስጠት የፈለጋችሁ ስጡ፣ ለመዘመር የፈለጋችሁ ዘምሩ፣ በቃ ለማስቀደስ የፈለጋችሁ አስቀድሱ። ምን ልበላችሁ? መክሊታችሁን እንዳትቀበሉ። ታውቁታላችሁ መክሊታችሁ ምንድነው? መክሊታችንን አለማወቅ በራሱ መክሊትን መቅበር ነው ወገኖች። መክሊታችሁን ወቁት። መክሊታችሁ ይሄንን መክሊት ከቀበልን ችግር አለ። ይህ መክሊት እንድንጾም እንድንጸልይ ነው። መክሊታችንን እንድንቀብር ነው፣ እንዳንቀብር ነው፣ እንድናተርፍበት ነው የትምህርቱ ዓላማ። ሌላው ታማኝነት ከትልቅ ስራ በላይ ነው። ታማኝነት ከምን በላይ ነው? ነገሩኝ። ታማኝነት ከምን በላይ ነው? በትዳራችሁ ታማኞች ሁኑ። ሴቶች፣ ወንዶች በትዳራችሁ ታማኞች ሁኑ። ታማኝነት ከትልቅ ስራ በላይ ነው። ታማኝነት ከትልቅ ሀብት በላይ ነው። ሰው ብትደብደቡ ማን ይመለከታል? ማን ይመለከታል? እግዚአብሔር ይመለከታል። ሰው ያያል። የሰው አይን እሱን ነው። በጊዜ ይገደባል፣ በቦታ ይገደባል፣ በቤት ይገደባል። የእግዚአብሔር አይን ግን መቀመጣት ወዶ ይመለከታል። ከእግዚአብሔር አይን ሁላችንን ይሰውራል። ስለዚህ ምን ታማኝነት ከትልቅ ስራ በላይ ነው። ታማኝ ባሪያ አለው እንጂ ታማኝ ነጋዴ ነው ያለው ጌታ። ንገሩኝ። እንዲነግዱበት አይደለም የሰጠው። አንተ ታማኝ ነጋዴ አይደለም ያለው ሲመጣ። አንተ ታማኝ ምን አለው? ባሪያ። ወደ የት ሂድ አለው? ወደ ጌታ ደስታ ምን በል አለው? አንተ ሀኬተኛ ባሪያ ወደ የት ሂድ አለው? ወደ የት ሂድ አለው? ጥርስ ማፋጨት ወዳለበት ሂድ አለው። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ታገኙታላችሁ ወገኖች። ስለዚህ በታማኝነት እንድንወጣ ነው። ታላቅ ነጋዴ አላለው። በቃ ባጭሩ ምንድነው? የሂሳብ ቀን አይቀሬ ነው። የምን ቀን? የሂሳብ ቀን አይቀሬ ነው። ይሄ ማለት አንድ ሲባዛ አንድ እኩል ይሆናል ሁለት አይነት ሂሳብ አይደለም በክርስቶስ ዘንድ። በቃ የሰራነው ስራ ሂሳብ ነው በራሱ፣ ያልሰራነው ስራ ደግሞ ማይነስ ነው። ስለዚህ የሂሳብ ቀን አይቀሬ ነው። የሂሳብ ቀን ማለት በነገረ ስጋዌ ትምህርት ደግሞ የፍርድ ቀን ማለት ነው። የምን ቀን? የፍርድ ቀን ማለት የሂሳብ ቀን ነው። ምንድነው እሱ ያለ? ለሁሉም እንደየስራቸው ይከፈላቸዋል አይደለም ያለ? መክፈል የሚከፈለው በምንድን ነው? በሂሳብ አይደለም? በሂሳብ ነው። ይሄ ሂሳብ ግን በምድራዊ ሂሳብ አይደለም። በቃ ይሄ ሂሳብ ደግሞ ካገኙ ማጣት ከገቡ መውጣት የሌለበት የእግዚአብሔር መንግስት ነው። ያንን እንድንወስድ አምላካችን እግዚአብሔር ይረዳል። አምላካችን እግዚአብሔር ይረዳል። የሌላው የሰነፍነት ቅጣት እጅግ ከባድ መሆኑን ነው የሚገልጸው። የምትተኙ ሰዎች ተዋጧል። እዚህም እየመጣችሁ የምትኖሩ ሰዎች በእውነቱ ከሆነ በቃ በአግባቡ ማትመላለሱ ከሆነ በቤተ ክርስቲያን ውስጥ የሚገባውን መንፈሳዊ ስርዓት በአግባቡ የማያካሄድ ቄስ፣ ዲያቆን፣ ጳጳስ፣ መነኩሴ፣ ምዕመን ከሆነ የፍርድ ቀን አይቀሬ፣ የፍርድ ቀን አይቀሬ ይከፈለናል። ስለዚህ የሰነፍነት ቅጣት እጅግ ከባድ መሆኑን ለማወቅ ነው። እንግዲህ ትምህርቱ በእነዚህ አይነት ነገሮች ይጠቃልላል። በአጭሩ ግን መኑ ውእቱ ገብርኄር ወምእመን ዘይሰይሞ እግዚኦ ዲበ ኩሉ ነዋዩ ይላል። ባለው ገንዘቡ ላይ የሚሾመው ቸር አገልጋይ ማን ነው ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30። የወንጌሉ ይዘት 9 መሰረታዊ ነጥቦች አሉ። ስንት ከደገናቸው ዋና ዋናውን ልንገራችሁ። ስንት ነጥቦች አሉ? 9። ማቴዎስ ምዕራፍ 25 ቁጥር 14 እስከ 15 ድረስ ወደ ሌላ ሀገር የሚሄድ መንገደኛ ታገኛላችሁ። ወዴት የሚሄድ መንገደኛ? ወደ ሩቅ። ይሄ ምሳሌ ይሄ ሩቅ የተባለው ወደ እግዚአብሔር መንገድ ነው። ወደ እግዚአብሔር መንገድ የሚሄድ መንገደኛ ጌታ ነው ያለው። ለጊዜው ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ አይደለም፣ በምሳሌ ነው ያስተማረው።
ለምሳሌ ላይ ያስተማር ይሄን ታገኙበታላችሁ። ወደ ሌላ ሀገር የሚሄድ ሰው ታገኛላችሁ። ይሄ መንገደኛ ወደ ሩቅ ሀገር ሊሄድ ሶስት ሰዎች ተጠራና ለአንዱ 5 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። ባለ 5ቱ 2 አተረፈ፣ 5 አተረፈ። ባለ 2ቱ 2 አተረፈ። ባለ 1 ደግሞ አንተ ጨካኝ ባሪያ መሆንን አውቃለሁና መክሊትን ቀበልኩ ብሎ መክሊትን ቀበለ። መክሊታችንን እንዳንቀበል በተሰጠን መክሊት እንድናተርፍ ነው ትልቁ መልእክት የዛሬው። የመጀመሪያው ይሄንን እናገኛለን። ሁለተኛው የማቴዎስ ወንጌል ምዕራፍ 25 ቁጥር 16 እስከ 17 ድረስ የንግዱና የትጋት የፍልስፍነት ውጤት እንመለከታለን። ንግድ እንመለከታለን። ያተረፈ ሰው ደግሞ እንዴት እንደተደሰተ እንመለከታለን። ነገደ፣ ወጣ ወረደ፣ አተረፈ። ከዛ በኋላ ጌታው መጣ። የታደረገው ሲለው ጌታ ሆይ ይኸው 5 ሰጥተኸኝ ነበር፣ 5 አድርገዋል፣ ወደ ጌታ ደስታ ግባ። አያችሁ፣ ነገደ፣ አተረፈ፣ ተደሰተ። ደስታው ደግሞ የሚቆጠር የሚለካ ሳይሆን የእግዚአብሔር መንግስት ማግኘት ነው። ሁለተኛው ይህንን እናገኛለን። ሌላው ሶስተኛው በስንፍና መቅበር የጸጋ መነጠቅና መቃጠል ይመጣል። በስንፍና መክሊትን መቅበር የጸጋ መቃጠል ይመጣል። የጸጋ መቃጠል ማለት ባትሪው የጠፋማ ባትሪ ማለት ነው። ይሄ ድንጋዩ ያለቀበት ባትሪ መብራት መስጠት ይችላል እንዴ? አይችልም። ስለዚህ የጸጋ መቃጠል ነው። ምንድነው ጸጋችን የሚለው ማወቅ አለብን። ጸጋችን እንዳይቃጠል፣ ጸጋችን እንዳይቀበር ይሄ ትምህርት ትክክለኛ ወገኖች። ምንድነው የኔ ጸጋ? ምንድነው? መስጠት ነው ወይ? መሰመር ነው ወይ? ማስቀደስ ነው ወይ? መጸለይ ነው ወይ? የኔ ጸጋ ምንድነው የሚለው ማወቅ መቻል አለብን። ይሄንን እንድናውቅ ነው። ሶስተኛው ይሄ ነው። አራተኛው ማቴዎስ 25 ቁጥር 19 ላይ የጌታ መመለስና የሂሳብ ምርመራ ነው የምናገኘው። የሂሳብ ምርመራ ከብዙ ዘመን በኋላ ሄደ ብለን ነበር አይደለም? ምን አደረገ? ከድንግል ማርያም ከስጋዋ ሥጋ ነስቶ ከነፍሷ ነፍስ ነስቶ ምን ሆነ? ሰው አልሆነ። ሰው ከሆነ በኋላ ተልእኮ ጨርሶ ምን አደረገ? አልሄደም። አሁን መጣ። ለምን መጣ? ለምርመራ መጣ። ለፍርድ ማለት ነው። እግዚአብሔር ሰግሃድ የመጽ አምላክ ነህ እያለ እግዚአብሔር በግልጥ ይመጣል አይደለም? አሁን የጌታ መመለስና የሂሳብ ምርመራ ከብዙ ዘመን በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። ተቆጣጠራቸው። ምሳሌ ያኛው እንደዚህ ያደረገ፣ ይሄኛው እንደዚህ ያደረገ፣ ሌላኛው አባረረው ማለት ነው። ሶስተኛው አራተኛው እሱን እናገኛለን። አምስተኛው የጌታ ደስታና የታማኝ አገልጋዮች ሽልማት ምን እናገኛለን? አሁን ዲፕሎይ ኦፍ ዘ ይር የሚባል አጋጥሟችሁ ታውቃላችሁ? ስራ ቦታችሁ ላይ ምን ስለሆናችሁ ነው? ታማኞች ስለሆናችሁ። ክሎኪንና አውት ስታደርጉ ሰዓታችሁን ጠብቃችሁ ስለማታረፍዱ፣ ለከስተመራችሁ በጣም ጎበዞች ስለሆናችሁ ምን ያደርጋችኋል? ሽልማት ይመጣላችኋል። ቦነስ ሊሆን ይችላል። ምን እንግዲህ እዚህ ውስጥ ያላችሁ ባለሙያዎች ታውቃላችሁ። ማናጀር ስለሆኑ አላውቅም ሲባል ይሰማል ወገኖች። ልብ ብሎ አሁን ሽልማት የጌታ ደስታና የታማኝ አገልጋዮች ሽልማት ባለ 5ቱን 5 አዘርጋል፣ ባለ 2ቱ አዘርጋ ያለው ሲል፣ ባለ 1 ደግሞ ይኸው ቀብር ያለው ሲል ከባለ 1 ላይ ወሰዱና ለባለ 5ቱ ምን አደረጉለታል? ላለው ይጨመርለታል፣ ለሌለው ግን ምን አለው? ይወሰድበታል ማለት። አያችሁ፣ የሰራ ሰው ምን አደረገ ማለት ነው? ተሸለመ ማለት ነው። አንዳንድ ጊዜ ጭንቅ ስላልሆነ ቦታ ጨምራታል። የሆነ ነገር ስናገኝ ላለ ጨምርለታል አለ የሚባል፣ ለሌለው ግን ይቀነስለታል አለ እንላለን። ትምህርቱ ግን እንደዛ አይደለም። በእውነቱ ተመልከቱ፣ ይህ ሽልማቱ ነው። ሌላኛው ስድስተኛው የሰነፍ ባሪያ ሰበብና የክፋቱ ክስ ነው የምንመለከተው። ክሱ ይሄ ሰነፍ ባሪያ ምን አለ? ማቴዎስ ወንጌል ምዕራፍ 25 ከቁጥር 24 እስከ 25 ላይ አንድ መክሊት የተቀበለው ጌታ ሲመጣ ሂሳቡን ሲመራመረው ምን አደረገ? ጌታ ሆይ ይሄው መክሊት እጅትና አንተ ክፉ ነህ፣ ጨካኝ ነህ። ይገርማል። አንዳንድ ሰው ምላሱ አቤት እንዴት እንደዳቃት እግዚአብሔር አይጣልባችሁ። መርዝ ነው በእውነት ምላስ። እግዚአብሔር ምላሳችሁን እኔ ያዘው። ባላየነው ነገር የምንናገር፣ ባልሰማነው ነገር በኔ ወለደ የምንል አይጠቅምም። ይነቅላል፣ ስራችሁን ይነቅላል። ባያችሁት ነገር እንኳን አላየውም አልሰማሁም የሚባል በእውነቱ አይጠቅምም። ግዴታችሁ ይሄ ሰነፍ ምን አለ? መክሊት እጅትና ማለት ሲገባው አንተ ክፉ፣ አንተ ጨካኝ ካልዘራህበት ክሱን አበዛ። አሜን። ባላያችሁ ባልሰማችሁ ስንቱን የተናገራችሁ ሰዎች እውነት ወደ ቀልባችሁ ተመለሱ። እንደዛ አድርጋችሁ ሰዎች የከሰሳችሁ የሆነችላችሁ ካላችሁ
ወደ ራሳችሁ ተመልሳችሁ ያን ሰው ይቅርታ ጠይቁ። ሞቶ እንኳን ቢሆን ለመቃብሩ ላይ ሄዳችሁ ይቅርታ ጠይቁ። እግዚአብሔር ይመስገን። አይደለም ምን አለው ጌታ መጣ ከሰሰ ካልዘራውበት እንዳጭድ። አሁን ያለው ደግሞ ትንትና አለው ጌታ ካልዘራውበት እንዳጭድ አልበተኑበት እንሰበስብ አንተ ታውቃለህ ብሎ በትህትና መለሰለትና ነጠቀው። ለዛ ጨመረና ከዚያ አስወጡታል። ጌታ ሆይ ቢል ምን ቢል የለም አውጥተው እንደዛ እንዳንመጣ በሃይማኖታችን እንድንጸና ነው መልእክቱ። ሰባተኛው የሐሰት ሰበብ መጋለጥና የጌታ ፍርድ። የጌታ ፍርድ ሰባተኛው የሐሰቱ ሰበብ ምንድነው? ካልዘራህበት የምታጭድ የምትሰበስብ እንደዚህ ነው ብሎ ከሰሰው ጌታ። ምሳሌ ነው ብያቸዋል። ከሰሰው። ከዛ በኋላ ጌታ መልሶ ሐኬተኛ ባሪያ ካልዘራህበት እንዳጭድ ካልበተንሁበት እንሰበስባለህ እንዴት ታውቃለህ? ውጣ አለው አስወጣው ማለት ነው። ሌላኛው ስምንተኛው የተሰጠ ጸጋ መነጠቅ ወይም መወሰድ። ውጣ አለውና መክሊቱን ከላው ላይ ነጥቆ ላለው ጨመረለት፣ የሌለውን ባዶቹን አሰናበተ። በክርስትና ህይወታችን የተሰጠን ብዙ ነገር አለ። ከኔ ጋር ናችሁ ናችሁ? ብዙ የተሰጠን መክሊት አለ። ያ መክሊት እንዳይወሰድብን እንዳይነጠቅብን እለት ወደ ቤተ ክርስቲያን መገስገስ አለ። ወደ ቤተ ክርስቲያን መሮጥ አለብን። የተራበ ማብላት፣ የተጠማ ማጠጣት፣ የተቸገረ መጎብኘት። በቃ ምድራውያን ሰዎች እንጂ ዘላለማውያን አይደለም። ልብስ እንደለበስን ቆመን እንዳማረብን የምንቀር አይደለም። ቶሎ ባንሞት እንኳን እያዘነበልን እያጎነበስን መብላት እየተሳነን ነው የምንሄደው። ስለዚህ ባለን ዘመን በመክሊታችን ላይ መሮጥ መቻል እንዳለብን የሚጠቁም ነው። ሌላው እና ዘጠነኛው የፍርድ ማሳረጊያና የዘላለም ቅጣት። የምን ቅጣት? የዘላለም ቅጣት። ይሄ ምንድን ነው? ምድራዊ ነው አይደለም፣ ዘላለማዊ ጊዜያዊ አይደለም። ይሄ ያ ግን ዘላለማዊ ነው። ጌታ መንግስት በፍርድም ከገባን ለዘላለም ስንቃጥል እንኖራለን። በመልካም ከገባን በመልካም ቦታ ላይ ከቅዱሳኑ ጋር ስንዘምር እንኖራለን። ስለዚህ እነዚህ 9 ነገሮች ናቸው ወገኖች። እንግዲህ ከወንጌሉ የምንማረው የእግዚአብሔርን አደራ መጠበቅ፣ ዳግማችን መክሊት እንደተሰጠን የተሰጠን ጸጋ ለትርፍ መሆኑን ማወቅ፣ የሂሳብ ቀን ዳግም ምጽአት ሲመጣ መበረታት እንዳለብን፣ ሽልማታችን እንደትጋታችን መሆኑን መገንዘብ፣ ሰነፍ ሰዎች ዋጋቸው ጨለማ መሆኑን መረዳት። በመክሊታችን ለማትረፍ እኛ ምን እናድርግ? ከኔ ጋር ናችሁ? ምን እናድርግ? እኛ እስቲ አዳምጡኝ በደንብ። ምን እናድርግ በመክሊታችን እንድናተርፍ? ዝርዝሩ አገባ ዋና ዋና ነገሮችን ልንገራችሁ። በመክሊታችን እንድናተርፍ በመክሊታችን እንድናተርፍ አትፈረድ እያለ የሚጮኸው መክሊታችንን እንወድ። ምናችንን እንወድ? እስቲ ድምጻችሁን ምናችንን? ሁላችሁም መክሊቴ ምንድን ነው ብላችሁ መክሊታችሁን ደግሞ ከእግዚአብሔር ጋር ተነጋገሩ። አንድ ሁለተኛ ለመለወጥ እንዘጋጅ። ምን ልበል? ለምን ሁላችሁ ለመለወጥ? ምን አይነት ለውጥ? መንፈሳዊ ለውጥ ነው፣ የስጋዊ ለውጥ አይደለም። በመንፈሳዊ ህይወታችን እንድን ማለት ነው። ለሳንባ ወደው እንቀበል። በቃ ተዘጋጅተን እንኖር ነው። ለመለወጥ እንዘጋጅ። ሌላው ሶስተኛው ጸጋችንን አንሸሽግ። ምን አንበል? ድምጻችሁ አንዳንዱ ለመስጠት አስቦ ከኪሱ ጋር ይተናነቃል። አንዳንዱ ለመዘመር ፈልጎ ሰው ምን ይለኛል ይላል። አንዳንዱ ለመጸለይ ፈልጎ ለመስገድ ፈልጎ ሰው ምን ይለኛል ይላል። የፈለገውን ይበላችሁ። ነገ ጠዋት እዛ ስትሄዱ እገሌ ምን ይለኛል አትሉ። የለም ዞር ብሎ የሚያችሁ ነው። አባትም ልጁን ልጅም አባቱን ማዳን አይችልም። ሁሉም አንድ ራሱ ነው የሚያድነው። ተግባብተናል። ራሳቸውን ነው የምታድነው። ስለዚህ ሶስተኛው ይሄ። አራተኛው ትንሹን ማነው በጥቂቱ እንታም። ምን እንበል? ዘበውድ ምእመነ ሆንከ። በጥቂቱ ታምናልና በብዙ ምን አደርግሃለሁ? ምን አደርግሃለሁ? እሾምሃለሁ። በጥቂቱ እንታመን፣ በጥቂቱ እንታመን። አምስተኛው አንታለን። ምን አንበል? በብዙ ነገሮች እንታለላለን፣ እንታለላለን። አንታለን። በቃ ባዮች ነው። ምን እንሆን? በቃ ባዮች ነው። እንደሆነ ብንለው ወጭ ይሞላል። ወጣችሁ ወለዳችሁ ስንታዘበን ሞላላችሁ። አውሮፕላን ገዛችሁ፣ ምን ገዛችሁ? በህይወታችሁ በኑሯችሁ ላይ ያመጣችሁት ለውጥ አለ ወይ ከመድከም በስተቀር? ስለዚህ ምን እንሆን? በቃ ባዮች ነው። በፍቅር እናገልግል። በምን እናገልግል? በፍቅር እናገልግል። የመክሊቱን ጌታ በፍቅር ምን እንበል? እናገልግል። ፍቅር ይሄን ሁሉ ፍጻሜ ነው።
ሐዋርያው ቅዱስ ጳውሎስ ቆሮንቶስ መልእክት ሲናገር እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ፈርተው ይኖራል። ከነዚህ የበለጠው ግን ምንድነው? እሷል ፍቅር ነው። ኃያል ወልድ ፍቅር ከዙፋኑ ሳለው እስከ ሞትም አደረሰ። ፍቅር የሕግ ሁሉ ፍጻሜ ነው። ሌላው ገለልተኛ ነው። ራሳችንን አናገር የተሰጠንን ጊዜ በአግባቡ እንጠቀምበት። እችን ሁላችሁም እንድትሉ ፈልጋለሁ። የተሰጠንን ጊዜ በሉ አይሰማም፣ በአግባቡ እንጠቀምበት። ታውቁታላችሁ የተሰጣችሁን ጊዜ ስለማታውቁት ከዛሬ ጀምራችሁ በጊዜያችሁ በአግባቡ መጠቀም አለባችሁ። ሌላው ቃሉን እንድፍራ። ምን እንበል? ቃሉ ምን ይላል? አድርግ አታድርግ ይላል። ሰማይ ወምድር ያህልፉ ቃሌ ይሐልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም። ይሄ ቃል የተባለው ወልደ እግዚአብሔር ኢየሱስ ክርስቶስ ከሦስቱ ቅዱስ አንዱ ቅዱስ ሥጋ ማርያምን የለበሰው። ስለዚህ በቃሉ እንጽና። ሃይማኖተኞችን ነው፣ የምግባር ሰዎችን ነው፣ የትሩፋት ሰዎችን ነው፣ የበጎ ሰዎችን ነው። መክሊታችንን አንቅበር። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በመክሊታችን እንጽና። እሺ መከበያላ አጣጣር ሆይ ነው መጋበ ዋናው ብቻ ነው ያደረገው። ለወደፊቱ ቤተክርስቲያኑ ሲያል በፕሮጀክት እናንተ ያነበባችሁ እንደዛ ያደረግን ነው የምንማማረው። እግዚአብሔር እድሜና ጤና ይሰጠን ለሁላችንም። እግዚአብሔር እድሜና ጤና ይስጠን። የምናገለግልበት ዘመን እግዚአብሔር ሰፊ አድርጎ ይስጠን። ባለፈው ሳምንት ለመግለጽ እንደሞከረ